ቤቱ በዶላር አይቆምም 3 ደቂቃ ከሷ ጋር ቁጭ ብለ በመታወራው ቤቱ ይቆማል አሜን ጧት ስትወጣ ስቀ መውጣት ትፈልጋለህ ቫይብሬሽን ላይ መሆን አትፈልግም ለሚስት ጊዜ ስጣት አለበለዛ ሁሉ ቀን ቫይብሬሽን ላይ ያረጋች ትልካለች ከዛ በኋላ ሄደ ከመኪና ጋር ስትጋጭ ነጅሳኝ ወጣው ራስን የነጀስከው ራስን ጊዜ ስጣት ራስን ስትሰጥ ጊዜ ትሰጣታለህ ሮጠ ብር ሰብስበህ አምጥተህ በብር አታገኛትም እሷን ራስህን ጊዜ ራስህን አቨለብል አድርግ ለሚስት ፍቅርህን የምትገልጥበት መንገድ እሱ ነው ሰው ብዙ ጊዜ ማጥፋት የሚፈልገው ከማጋር ነው ከሚወደው ጋር ሚስት እንደምትወዳት የሚገባት ጊዜህን ለሷ ስትሰጥ ነው አገር ቤትም እዚህም ሰዎች እንደዚህ በየሄድክበት ሚስትን እንደ ቦርሳ ሸንቁረ ታዲያ ማንን ጀሊድ ማንን ጎትቼ ልሂድ ያው ምችን የመሰለች ሚስት ትቀልዳላችሁ እውነት በመድር ላይ አንድ ሴት ነበረች እሷንም እኔ ያገባኋት አለቀ ትምህርት አይደለም እሺ ፕሪንሲፕሉ ይሄ ነው ፕሪንሲፕሉ ሌሎች በሙሉ እህቶቼ ናቸው አንድ ሚስት ነው ያለኝ ሚስት ማነው ባል ለሚስቱ ፍቅሩን የሚገልጥበት መንገድ ሚስቱን ጉድፍ ወይም የፊት መጨማደድ የሌለባት ቅድስት ነውር አልባ አድርጎ ለራሱ ማቅረብ ሚስቱን የፊት መጨማደድ የሌለባት ቅድስት ምንድነው እንደዚህ የለበሽው አይባልም ቅባት ገዝተህ ሰጣት የሚያምርባትን ልብስ ለራስህ እንድትዘንጥ እሷ የፊት መጨማደድ የማይታይባት ወይ እሱን ካገባች በኋላ ማዲያት ወጣባት አይባል ብራዘር ወይ እሱን ማግባቷን ሲኦል ገባች ለምን ይባላል የፊት መጨማደድ የማይታይባት እሱን አገባች በቃ እንዲቅርዝዝ ብላ በቃ ለምን ይባል ለራስ ውበት ያላት ሚስት ላይ መስራት የፊት መጨማደድ የማይታይባት ንጹህ የሆነች ሰው ሁሉ ሲያያት የሚቀበላት ሰው ሁሉ ሲያያት የሚያደንቃት አንዳንድ ባሎች ሚስቶቻቸውን ሰው ሲያደንቅባቸው አይወዱም ያ ለኔ ባካችሁ አድንቁልኝ ሚስቴን ስታገኙ ወይ ስታምሪ ምናምን በሉልኝ በደንብ ምደክመው ለሱ ነው ዘመዶቼ መሰራት አለበት ማበጀት አለበት የሚስት ውበት ሊያስጨንቅህ ይገባል ያንተ ከረባት እንደሚያሳስብህ ሁሉ የሚስት ልብስ ሊያሳስብህ ይገባል አንተ ጢምህን እንድቻርገ በደንብ ተኳኩለ ምናምን ቆንጆ የሆነ ለመውጣት እንደምታስብ ሁሉ ሚስትህም ምናምኗን እንዲህ መስእሏን ምናምኗን የምትሰልበት ጊዜ ያስፈልጋታል ጊዜ ሰጣት አስብ ለዛ በጀት አድርግ ለራስህ የሱ ሚስት እኮ ናት ደስ አይልም ራሱ እቺ እኮ የእንትና ሚስት ናት ምናምን የምታምር ሲባል ቫይብሬሽን ላይ መሆን የለብህም በቃ እንደዚህ መባል አለባት ለራስህ ሚስትህን ይሄ ያንተ ኃላፊነት ነው ሶስተኛው ፍቅሩን የሚገልጥበት ሌላኛው መንገድ የገዛ ስጋውን እንደሚወድ እና እንደሚንከባከብ ሁሉ የሚስቱን ስጋ መንከባከብ እና መመገብ አለበት የሚስቱን ስጋ የማይንከባከብና የማይመግብ ባል የአበባ ስጦታ ሰጥቶ አይ ላቭ ዩ ቢል ውሸት ነው አሁን ቀደም ስናገር ሰምታችሁኛል አንድ ሰዎች ጋር ሄጄ የተናደርኩበት ነገር ስለሆነ መነግራችሁ ሚስት በብዙ ስቃይ እየደከመች ስራ እየሰራች ታመጣለች ጋሼ ባል ደግሞ ቤት ቁጭ ብሎ እዚህ ሀገር እኮ ቤት ቁጭ ብሎ ነው የሚኖረው ምን አይሰራ እሷ ደክማ ጌታ ያዘጋጀልን ያለ እየከፈለ እየገዛ ይበላል ምን እንደሚል አታውቃላችሁ ሃኒ ወይ ሃኒ ሚገርም እኮ ነው ሃኒዬ ይላታል እኔ በቃ ተናደርኩ ነው ብላችሁ ምን እሷን ሃኒ ትላለህ አንተ ሃይናና አልኩ በልቤ ከልቤ እኮ ሃይና የሆኑ ባሎች አሉ ሃኒ ያሉ የሚኖሩ እሷ መከራ በልታ ደክማ ለሱ ስጋ ይሁን ብራዘር አንተ መብላት እንደሚያስፈልግ ሚስት መብላት ያስፈልጋታል አንተ ረፍት እንደሚያስፈልግ ሚስት ማረፍ ያስፈልጋታል
ስጋዋን ልትመግብ ልትንከባከብ ይገባል። አንተ የወሲብ ፍላጎትን ማርካት እንደምትፈልግ እሷን ትፈልጋለች። ስለዚህ ስሜቷን መጠበቅ አለብህ። ስሜቷን ማክበር አለብህ። መጠየቅ አለብህ። በአግባቡ አረካውሽ ወይ ብለህ መጠየቅ አለብህ። ሁል ጊዜ አንተ ጌታዬ አይባልም በጭራሽ። ያንተ ስጋ እንዳረፈ፣ ያንተ ስጋ ደስ እንዳለው፣ ያንተ ፍላጎት እንደረካ እንዴት ነው ብሎ ይጠየቃል። ካልሆነ የሚቀጥለው ጊዜ መስራት አለብህ፣ ማንበብ አለብህ። ፖርኖግራፊ ብቻ ነው ማየት የሌለብህ እንጂ መነበብ ያለበት ነገር መነበብ አለበት። የሚመክሩ ሰዎች መምከር አለባቸው። እንደኔ ደፋር ሰባኪ ካገኘ ደግሞ እንደዚህ ቁጭ ብለህ መስማት አለብህ። የግድ ነው። ፍቅር የሚገለጥበት መንገድ በመጨረሻ ባልየው ለሚስቱ ፍቅሩን የሚገልጥበት መንገድ እናቱንና አባቱን በመተው ከሚስቱ ጋር በመጣበቅ ነው። እናቱንና አባቱን በመተው ከሚስቱ ጋር ይጣበቃል። ሚስቱን መምራት የመጀመሪያ ኃላፊነቱ ነው። ሚስቱን ማስተዳደር የመጀመሪያ ኃላፊነቱ ነው። ሌሎቹ በሙሉ ተቀጥላዎች ናቸው። ኢቭን ልጆች ብዙ ጊዜ በትዳር ውስጥ ችግር የሚፈጥሩ ልጆች ናቸው። አንዳንድ ወላጆች ልጆችን የነሱ ቲፎዞ ማድረግ ይፈልጋሉ። እኔ ልጁን በሱ ሳይድ ማድረግ የሚፈልግ አባት ጤነኛ አባት አይመስለኝም። ወይም ልጇን በሷ ሳይድ ብቻ ማድረግ የምትፈልግ እናት ጤነኞች አይመስሉኝም። እንዲህ አይነት ባልና ሚስቶች ካሉ ለፍቺ እየተዘጋጁ ነው ያሉት። ነገ ያንን በእርግጠኝነት ነው የምነግራችሁ። ለዛ እየተዘጋጁ ስለሆነ ያሉት ያን ፍቺ ሲፈጽሙ ልጆች በእነሱ ሳይድ እንዲደግፏቸው ነው እያደረጉ ያሉት። ባሎች ተጠንቀቁ፣ ልጄ አይባልም። ሚስቶች ተጠንቀቁ፣ ልጄ አይባልም። ልጆቻችን ከየት አመጣኸው? ከሻፐርስ አልገዛኸው። ያንተ ልጅ አይደለም። አንቺም ልጄን አትንካው ምናምን አይባልም። ከኮስኮ አላመጣሽው ሜኔት ሁለታችሁ 23 ክሮሞዞን አዋጣችሁ ነው የመጣው ልጁ። ስለዚህ የማን ነው? የኛ ልጅ፣ የኛ ልጆቻችን ነው የሚባለው። ስለዚህ እነዚህ ልጆቻችን በእኛና በባልና በአንተና በሚስት መካከል ሊገቡ ሲፈልጉ ኖ ወደ ዳር። አንደኛ ማናት? ሚስት። እስቲ ወንዶች ሚስት በሉ አንድ ጊዜ። አቤት አይሰማም ድምጻችሁ። እስቲ ወንዶች ሚስት በሉ አንድ ጊዜ። አልሰማችሁም? አዎ አንደኛ ሚስት። ከዛ ነው ልጆች የሚመጡት። ከዛ ስለዚህ በልጆች ምክንያት ሚስጥን ሁሉ መበጥበጥ ተገቢ አይደለም። አበቃን። እግዚአብሔር በመሰረተው በዚህ ብቸኛ ተቋም ውስጥ ስንኖር ዘመዶቼ ወደ ትዳር የሚገባው ክብር ለጌታ ይሁን። ወደ ትዳር የሚገባው ለመስጠት እንጂ ለመቀበል አይደለም። ደግሜ ልንገራችሁ፣ ወደ ትዳር የሚገባው ለመስጠት እንጂ ለመቀበል አይደለም። ስለዚህ ተገዢልኝ ምናምን ብላችሁ ባሎች አትጠይቁ። እሱ የእሱ ኃላፊነት ነው። አንቺ ውደደኝ ምናምን ብለሽ አትጨቃጨቂ። እሱ የእሱ ኃላፊነት ነው። ካንቺ የሚጠበቀውን አድርጊ፣ ካንተ የሚጠበቀውን አድርግ። እግዚአብሔር ቤታችሁን ሰላም ያድርገው።